በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ዘአቡነ ገሪማ መቅድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አትብ ገጽየ ወኩሉ አካልየ። በስመ አብ ወወልድ ወመንፈስ ቅዱስ ከመ ይትጋባ ዝርወተ ህሊናየ ወልብየ ወከመ ይትከሰት ሊተ ምስጢረ ጽሒፈ መጽሐፈ ገድሉ ለቅዱስ አቡነ ገሪማ በጉስዓተ ስቴ ጽዋዐ እሳት ከመ ዕዝራ ሱቱኤል ዘአስተዮ ሩፋኤል መልአክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊቴንና መላ አካሌን በአብ በወልድ በመንፈስ ቅዱስ ስም አማትባለሁ። የሐሳቤና የልቤ መበተን ይሰበሰብ ዘንድ የአባታችን የቅዱስ አቡነ ገሪማ የገድሉን መጽሐፍ የአጻጻፍ ምስጢርም መልአኩ ኡራኤል እንደ አጠጣው እንደ ዕዝራ ሱቱኤል የእሳት ጽዋ መጠጥ ግሳት ይገልጥልኝ ዘንድ አማትባለሁ። ይኸውም ናቡከደነጾር ከማረካቸው በኋላ የእግዚአብሔርን ከተማ ኢየሩሳሌምን ካፈረሳት በኋላ ነዋያተ ቅድሳትንም የነቢያትን መጻሕፍትና አምስቱ ብሔረ ኦሪት የሚባሉትን የሙሴን መጻሕፍት ከዘረፈ በኋላ በቂሮስና አይሻዊሮስ ዘመን እስራኤል በተመለሱ ጊዜ ሆነ። የልቡ ሐሳብ ከመበተን ይሰበሰብ ዘንድ የልቡ ዓይኖችም ይበሩ ዘንድ የእሳት ጽዋ በማጠጣት በመልአኩ ቅዱስ ኡራኤል እርዳታ የእሳት ጽዋ በመጠጣት በመልአኩ ቅዱስ ኡራኤል እርዳታ በነቢዩ ዕዝራ ሱቱኤል ቃል በከሃዲው ንጉሥና በሰራዊቱ እጅ የተዘረፉትን እነዚህን መጻሕፍት የሰበሰብካቸው ጌታ ሆይ እንዲሁ ተአምርና ድንቅን የሚያደርግ የመደራ ጻድቅ ገሪማ የሚባል የቅዱስ ይስሐቅን የጽንሰቱን የልደቱንና የጥምቀቱን ነገር የድንቅ ሥራዎቹንና የተአምራቱን ዜና ለመጻፍ አስተውልና እነቃ ዘንድ ኃጥእና በደለኛ የሚሆን የአክሱም ካህን የባሪሃን ዮሐንስን የልቤን ዓይኖች አብራ። ይሄውም ይስሐቅ ከሮም ከተማ ከቄሳር ከአውግስጦስ ወገን ነው። የእግዚአብሔር መልአክ ቅዱስ ገብርኤልም እንዳስተውል እንደ አደረገኝ የድንቅ ሥራዎችና ፊቱና መልኩ ከከፋ መልአከ ሞት የመሰወሩን ገድል እጽፋለሁ። ገሪማ የተባለ የዚህ ቅዱስ አባ ይስሐቅ የአምላኩ በረከት ከዲያብሎስ ክፋት ሁላችንም የማህበር ልጆች ይጠብቀን ለዘላለሙ አሜን። መጋቢት ወር ታላቁ ጻድቅ አባታችን ገሪማ ተአምር ያደረገበት ቀን ነውና ወደ መጋቢት ወር ገድል እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝንቱ ገድል ዘቅዱስ አቡነ ገሪማ ጸሎቱ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅዱስ የሚሆን የአባ ገሪማ ገድል በወርሃ መጋቢት የሚነበብ ይህ ነው። ጸሎቱና በረከቱ ከሁላችን ህዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ጥቅምት 17 ቀን ቅዳሜ ዕለት ወደ ገዳሙ የሚገባበት ቀን በደረሰ ጊዜ በአባ ጽህማ ገዳም በማይ ዋሻ ሳለ ከሰማይ መልአኩ ቅዱስ ገብርኤል በቃል ኪዳን እንዲህ ሲል ጠራው። ገብርኤል እንዲህ ሲል በቃል ጠራው። በኢትዮጵያ ታላቁ ካህን የሆንህ በሮም ሀገር ደግሞ በመንግስት የነገስ ብፁዕ ገሪማ ሆይ አንተ ታላቅ ጻድቅ ነህ። እነሆ ፍጹም አስደናቂ በሆነች በረከት ቀን በዛሬዋ ዕለት ኅዳር 19 ቀን ወደ ገዳምህ የምትገባበት ዕለት ደረሰ። እነሆ ቤተ መስቀል ወደ ተባለች ገዳምህ ወደ መደራ ለመሄድ ተዘጋጅ። ቅዱስ በሆነው በዚያ ቦታ አባ እንጦንስ፣ አባ መቃርስና አባ ጳኩሚስ በአካለ ነፍስ ይጠብቁሃል። ከአንተ ጋር የሚኖሩት ወዳጆችም አባትህ አባ ጽህማና ወዳጅህ የገበዘ አክሱም ካህን ቅዱስ ያሬድ ከአንተ ጋር ይሄዱ። የክብር ባለቤት የአምላክ የብስራቱ መልአክ የመሆን እኔ የመላእክት አለቃ ገብርኤልን ቤተ መስቀል ወደ ተባለች ገዳም መደራ ከወዳጆች ቅዱስ ያሬድና አባ ጽህማ ጋር ያደርሱ ዘንድ የእሳት ፈረሶችና የእሳት ሰረገላዎችን አመጣለሁ። የብስራት መልአክ የሆነ ቅዱስ ገብርኤል የእግዚአብሔርን ቃል ከነገረውና ካበሰረው በኋላ ኅዳር 17 ቀን ሰረገላዎች፣ መብረቆች፣ ብልጭታ ነጎድጓዶች፣ የተስቢያዊ ኤልያስ የእሳት ፈረሶች መጡ። ኤልያስ መልኩ ከከፋ ከመልአከ ሞት ዓይን በመሰወሩ ወዳጅ ሆኖታልና። ከመጡም በኋላ አባ ጽህማ፣ አባ ገሪማና የአክሱም ካህን የሆነው ቅዱስ ያሬድ
ከቅዱስ ገብርኤል ጋር ተጫኑ፣ ተሳፈሩ፣ አነሳቸውም። ሦስቱ አባቶች ሰረገላውን ድምፅ እያሰማ ምድር እየተንቀጠቀጠች ሳለ ተሳፈሩ። ቅዳሜ ዕለት በነጋት የገዳመ አስቄጥስ ሁለተኛ የልብ ሚዛን የምትሆን ቤተ መስቀል ወደ ተባለች መደራ ደረሳቸው። ያ የእሳት ሰረገላ 3 ጊዜ ዙሮ ቤተ ክርስቲያን በሚሰራበት ቦታ በእግረ ደብር አስቀመጣቸው። ያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ እሳታውያን የሚሆኑ ኪሩቤል በተሸከሙት መንበር ላይ ተቀምጦ ተገለጠላቸው። የዚያም መንበር ዙሪያው እንደሚያንጸባርቅ ቀስተ ደመና ነበር። አምላክን የወለደች እናቱ እመቤታችን ድንግል ማርያምም እንደ ፀሐይ ያበራች ከእርሱ ጋር ነበረች። የብዙ የሚሆኑ መላእክትም ከበዋት ነበር። ክብር ይግባውና ጌታችን ኢየሱስ ክርስቶስ በመኖሩ ላይ ተቀምጦ ሳለ ጠርቶ እንዲህ አለው። ወዳጅና የእናቴ ማርያም ወዳጅ ብፁዕ ገሪማ ሆይ ከአባትህ ከአባ ጽሕማና ከአክሱም ካህን ከያሬድ ጋር ና ወደ እኔ ቅረብ አለው። የመላእክት አለቃ የሆነው ቅዱስ ገብርኤልም የክብር ባለቤት ወደ ሆነው ወደ ክርስቶስ አቀረባቸው። ጌታችንም ወንጌሉን በጣቶቹ እንደሚጽፍ አውቆ ከመንበሩ ላይ ተነስቶ ቀኝ እጁን ያዘው። ቅዱስ ያሬድም ጻድቃን በጥበብ ባህር ገቡ፣ በሥላሴ ስም ሩጫቸውን ፈጸሙ፣ የተመኙትንና የፈለጉትንም ባለሟልነትን አገኙ፣ መንግሥተ ሰማያት ለእነርሱ ተዘጋጅቷል እያለ እየዘመረ የቅዱሳንን መንገድ እንዲመራ አደረገው። የአክሱም ካህን የሆነው ቅዱስ ያሬድ ዘምሮ በጨረሰ ጊዜ ብፁዕ አባ ገሪማ ወደሚሰወርባት ቦታ ደረሱ። ያን ጊዜ ብፁዕ አባ ገሪማ የሚሰወርባትን በወርቅ በእንቁ በብር በዝሆን ጥርስና ከርከዴን በተባለ እንቁ የተሰራች ያችን ቦታ አዩአት። ዘምሮ ከጨረሰ በኋላ ክብር የሚገባው ክርስቶስ በአባ ጽሕማና በቅዱስ ያሬድ ፊት ለወዳጁ ለአባ ገሪማ የወርቅ መሰላልን ሰጠው። ብፁዕ አባ ገሪማን ሁለቱ ጻድቃን ይመሩት ነበር። የክብር ባለቤት የሆነው ፈጣሪያችን ክርስቶስን መላእክት ሰይፋቸውን መዘው ከበውት ነበር። ቅዱስ ያሬድ ከፈጣሪው ከእግዚአብሔር በተሰጠው ጣፋጭ በሆነ በመዝሙር ቃል እየዘመረ ቤተ መስቀል ወደ ተባለች መደራ ወደ አባ ገሪማ ቤት ገቡ። ቤተ መስቀል የተባለች መደራ ሰምፔር በተባለ እንቁ በተሰራች ጊዜ ደረጃዎቿ ቢሬሌና ሶፎር በተባለ እንቁ የተለበጡ ናቸው እያለ ይዘምር ነበር። በመንገዷቸዋ ሁሉ ቤተ መስቀል የተባለች መደራን ከሁሉም ዓለማት ከፍ ከፍ ያደረጋት እግዚአብሔር ይመስገን ሃሌሉያ ይሉ ነበር። ወደ ብፁዕ አባ ገሪማ ቤት አዳራሽ በገቡ ጊዜ ቤቱ የወርቅና የእንቁ አጎበሮች ያሏት ቅዱስ 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 እግዚአብሔር የአማልክት አምላክ ነው የሚል ዘወትርም እስከ ዘላለሙ የሚኖር ነው የሚል የእግዚአብሔር ምስጋና የሚነገርባት ሰማያዊት አዳራሽ እንደሆነች አዩአት። መንበሮቿም ፀሐይና መብረቅ ይመስሉ ነበር። እንቁም በውስጧ ነበር። በሮቿም በወርቅ ቅርጽ ያጌጡ በዕብራይስጥ፣ በግዕዝ፣ በአረበኛና በጽር ቋንቋዎች እስከ 3 እና 4 ትውልድ ድረስ በኃጢአት የረከሱ ሞዓባዊና አሞናዊ ከአባ ገሪማና ከልጆቹ ከመነኮሳት ብቻ በቀር ወደ አባ ገሪማ ነጋሲ ቤት አይገቡም የሚል ጽሑፍ ነበር። ያን ጊዜ ከወርቅ ከእንቁና ከብር በተሰራ መንበር ላይ አስቀመጠው። መንበሩም ከላይና ከታች ታኦስ፣ አዝዮስ፣ ጸባኦት፣ ማስያስ፣ እስጢፋኖስ፣ ወአርናኬ ወአፔካ የሚል ጽሑፍ ነበረበት። በገባና በመንበሩ ላይ በተቀመጠ ጊዜ የመላእክት አለቃ ቅዱስ ገብርኤል በአዋጅ ነጋሪ ቃል እንዲህ ሲል አሰምቶ ተናገረ። ቤተ መስቀል የተባለች መደራን ከልጆቹ መነኮሳትና ከእርሱ በቀር የሚገባባት የለም። የበደሉትንም ጻድቁ በገድሉ ብዛት ከፈጣሪያቸው ዘንድ በንስሐ ኃጢአታቸውን በሚያስተስሪ በጸሎቱ ኃይል አማልዶ እንዳልበደሉ ያደርጋቸዋል። ቅዱስ አቡነ ገሪማን በመንበሩ ላይ ተቀመጠ። ቅዱስ ገብርኤል አባ ገሪማን በታላቅ ቃል እንዲህ አለው። ነጋሲ ብፁዕ የሆንክ ሆይ ጌታ መድኃኔዓለምን ትቀበለው ዘንድ ልብስህን ልበስ፣ ተዘጋጅተህ ቀጥ ብለህ ቁም አለው። እነሆ ስምህን ለሚጠሩ መታሰቢያን ለሚያደርጉ ቃል ኪዳን ይሰጥ ዘንድ ቤተ መስቀል ወደ ተባለች መደራ በብዙ ደስታና በታላቅ ግርማ ወደ አንተ ይመጣል አለው። ይህችን ገዳምህን ቤተ መስቀልን እንደ ደብረ ሲናና እንደ ጎልጎታ ያደርጋታል። በዚህም ምስጢር ቃል ኪዳን ይሰጥሃል። እነሆ ተዘጋጅ፣ የክብር ባለቤት ክርስቶስ ወደ አንተ ይመጣልና አለው። መልአኩና አባ ገሪማ በቤት ውስጥ ሆነው ይህን ሲነጋገሩ ሳለ መሰንቆን ይዞ የመሰንቆን አውታሮች እየመታ የእስራኤል ንጉሥ ቅዱስ ዳዊት እንዲህ እያለ መጣ። መሰረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር ቤተ መስቀል የተባለች የመደራን በሮች እንደ ኢትዮጵያ ገዳማት ሁሉ ይወዳቸዋል። የእስራኤል ንጉሥ ዳዊትን ሲዘምር ክብር ይግባውና ጌታችን ኢየሱስ ክርስቶስ ግርማ ለብሶ መጣ።
አምላክን የወለደች እናቱ እመቤታችን ድንግል ማርያም በፊቱ ነበረች። ቤተ መስቀል በተባለች በምድራ በአባ ገሪማ ቤት ውስጥ በተቀመጠ ከፍ ባለ ወንበር ላይ ከእናቱ ከእመቤታችን ከማርያም ጋር ተቀመጠ። ወዳጅ ብፁዕ አባ ገሪማ ሆይ ወደ እኔ ቅረብ አለው። መስዋዕትህን እንደ አቤልና እንደ መልከጼዴቅ መስዋዕት ዕጣንህን እንደ አሮንና እንደ ዘካርያስ ዕጣን ወድጄዋለሁ። አባታችንም በኅዳር 17 ቀን እየፈራ ወገቡን አደግድጎ ቀረበ። ሰላሜን እሰጥሃለሁ፣ ልመናህን ጸሎትንም ሰማውህ አለው። አድዋና ቤተ ሰሎዳ በምትባል በዚች ገዳምህና መላ ሀገርህ ቃል ኪዳንን እሰጥሃለሁ። በፊት ያለውን ሰማየ ሰማያት የተባለውን ቦታም እሰጥሃለሁ። የሮምን መንግስት ስለ ናቅህ የነገስታትንም ብዕል ስለተውህ በጥበቤ ያነጽዋት ቤተ መስቀል መደራንም ተቀበላለው። ስሜ ከበርዋ የተጻፈባት ይችን ቤት ውሰድ። መልአከ ሞት ወደ አንተ አይገባም። በማየቱና በጥፉ መልኩ አይገድልህም። እንደ ሄኖክ፣ እንደ ኤልያስ፣ እንደ እዝራ፣ እንደ አባ አረጋዊ የደብረ አሳ ሰው እንደሆነው አባ ዮሐኒ እንደ ወንድሞች ከመልአከ ሞት ሰወርሁህ እንጂ በጌትነቴ እስክመጣ ድረስ በእርሱ ተቀመጣለሁ። እነሆ ዛሬ በአንተ ተስፋ ኃጥአን ይድኑ ዘንድ ቃል ኪዳን ተቀበል። በጸጋ መንፈስ ቅዱስ ከአንተ የሚወለዱ ልጆች መነኮሳትን ከስህተት አድናቸዋለሁ። በዚህ ኪዳንም በማይታበል ቃል እንዲህ እልሃለሁ። ስምህን የጠራ መታሰቢያን ያደረገ ሰውን እስከ 18 ትውልድ ድረስ እምርልሃለሁ። ከአባቶች ከነገስታት ቢሆን ከሕዝቡም ቢሆን ከመነኮሳትም ቢሆን ቤተ ክርስቲያንን ያሳነጸውን እስከ 20 ትውልድ ድረስ እምርልሃለሁ። በንጉሥ ገብረ መስቀል እጅ በምትታነጸው በቤተ ክርስቲያን እየቀደሱ ካህናትን የዘመሩ መዘምራንን እስከ 22 ትውልድ ድረስ እምራቸዋለሁ። በውስጧ የተቀበረውን ቁርባን የተቀበለውን እምርልሃለሁ። ይህች መደራ የተባለች ገዳምህም 30 ዓመታት የሚነግስ የአክሱም ንጉሥ የካሌብ ልጅ በሆነው በንጉሥ ገብረ መስቀል ዘመን በአክሱም ካህን በቅዱስ ያሬድ የዝማሬ ቃል ትመሰገናለች፣ ይዘመርባታል። ቅዱሳን የሚሆኑ አባቶች አባ ጰንጠሌዎንና አባ ጽሕማም ካንተ ጋር ሆነው በእጃቸው ይባርኳታል። የገዳም ቃል ኪዳንም እንደ ኢየሩሳሌም እንደ ተቀበልኩባት ቦታ እንደ ጎልጎታ ይሁን። የጽላቴ ማደሪያ እንደሆነች እንደ አክሱም ይሁን። ወደ እርሷ የሄደውን የደከመውን እኔ እስከ 28 ትውልድ ድረስ እምርልሃለሁ። ብሩክት ወደ ሆነች ወደ ገዳምህ በገባህባት በዚህች ዕለት ቁርባንን የተቀበለ መባን ያገባ ስለ አባ ገሪማ አምላክ ስም ብሎ ለድሃ ምጽዋትን የሰጠ እኔ እስከ 33 ትውልድ ድረስ ምረዋለሁ። በገዳም ስርዓተ ምንኩስናን የፈጸመ ለምንኩስና ስርዓት የሚሆን አስኬማን፣ ቆብን፣ ቅናትን፣ ቀሚስን ለተቀበሉ ነፍሳቸውን እምራለሁ። ከአንተ ጋር አስቀምጣቸዋለሁ። ቢበድሉም በንስሐ መልሳቸዋለሁ። ኃጢአታቸውንም በሕይወት ውሃ አጥበዋለሁ። በደላቸውንም እደመስሳለሁ። እስከ 27 ትውልድ ድረስ እምራቸዋለሁ። እኔም ፈጣሪ ጌታ ክርስቶስ መድኃኔ ዓለም በስምህ አብያተ ክርስቲያናትን በታነጹበት ቦታ ሁሉ በጌትነት እስክመጣ ድረስ እኔ ከእነርሱ በረድኤት አልለይም። ስጋውና ነፍሱን በአንተ ዘንድ አደራ ያስጠበቀ እኔ በስጋውና በነፍሱ ጠብቀዋለሁ። ምስጋና ይድረሰውና ጌታችን ኢየሱስ ክርስቶስ ቃል ኪዳኑን ከሰጠው በኋላ ቅዱስ ያሬድ በዝማሬ ቃል እንዲህ ሲል አሰምቶ ጮኸ። ሕንፃዋና አሰራሯ ያማረ ነው፣ ፍሬዋም ከወይን የጣፈጠ አለ። ዳግመኛም ቅዱስ ያሬድ በንጉሥ ዳዊት ቃል እንዲህ ሲል ዘመረ። እግዚአብሔር ቤተ መስቀል የተባለች መደራ ጽዮንም መርጧታልና ለአባ ገሪማም ማደሪያው ትሆን ዘንድ ወዷታልና እርሷ ለዘላለም ማረፊያውና መሰወሪያው ናት። ቅዱስ ያሬድም መዘመሩን ካቆመ በኋላ ከጨረሰ በኋላ ጌታችን በሰላም ቃል ወዳጁ የሆነ ነጋሲ ብፁዕ አባ ገሪማን ከዚች ቤት ውጣና ና፣ እነሆ የምትከፍትበትና የምትዘጋበት መክፈቻ ተቀበል አለው። ያን ጊዜ መክፈቻውን ከጌታ እጅ ተቀበለ። መክፈቻውም ከተቀበለ በኋላ መዝጊያውን ዘጋ። ምስጋና የሚገባው ጌታችንም በኋላዬ ና ተከተለኝ አለው። ያን ጊዜ በኋላ ተከትሎት ወደ ውጭ ወጣ። ጌታችን ኢየሱስ ክርስቶስም ከመላእክቱ ከቅዱስ ሚካኤል ከቅዱስ ገብርኤል ጋር ሆኖ የአባ ገሪማን ቤት መለካቱን ከፈጸመ በኋላ በእኔና ቅዱሳን በሚሆን በሁለቱ አባቶች በአባ ጽሕማ በአባ ጰንጠሌዎን እጅ በመጋቢት 17 ቀን ትቀደስ ዘንድ ከአባ ጰንጠሌዎን ከአባ ጽሕማ ጋር ሆነ በአሳየሁ ቦታ የቤተ መቅደስህን ሕንፃ ሰርተ ፈጽም አለው። በዚያችን ቀን የወርቅ መስቀል ጽዋና ጻሕልን በቤተ መቅደስ ውስጥ ታገኛለህ አለው። ስለዚህም ነገር ገዳምህ ቤተ መስቀል መደራ ተብሎ ይጠራል። የንጉሱ የካሌብ ልጅ ገብረ መስቀል ከአክሱም ካህን ከያሬድ ጋር ዜናህን ሰምቶ እስኪያንጽል ድረስ ፈጥነህ ስራ።
ጌታችንም ቃል ኪዳንን ከሰጠው በኋላ ወደ ሰማይ አረገ። ጻድቅ የሚሆን የአባታችን ገሪማ የአምላኩ በረከት ከሁላችን ከሕዝበ ክርስቲያን ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅዱስ የሚሆን የአባ ገሪማ ገድል በወርሃ መጋቢት በሁለተኛ ክፍል የሚነበበው ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ትኖር ለዘላለሙ አሜን። ብፁዕ የሆነ አባ ገሪማ ነጋሴ ወደ ተሰወረባትና ቤተ መስቀል ወደምትባለው መደራ በገባ ጊዜ እግዚአብሔር ከደጋግ ሰዎች ወገን የሚሆኑ በመንፈስ ቅዱስ ከእርሱ የሚወለዱ እውነተኞች አባቶችን ሰበሰበለት። አባቶች መነኮሳትም ወደ እርሱ በመጡ ጊዜ ብፁዕ የሚሆን አባ ገሪማ በፍጹም ደስታ ፈጥኖ ተቀበላቸው። መጋቢት 17 ቀን በዕለተ ዓርብ የብርሃን መስቀል የወርቅ ጻሕልና ጽዋ ከሰመረ መስዋዕት ጋር በግብረ መንፈስ ቅዱስ በውስጡ ተገኘ። ቅዱስ ገብርኤል በቀኙ ቆሞ ሳለ ቅዱስ ያሬድ በግራ ሆኖ በዝማሬ ቃል መንግሥተ ሰማያትን ይወርሱ ዘንድ በምድር ያለውን ናቁ፣ በሰማይ ያለውን ተከተሉ እያሉ ይዘምሩ ነበር። ቅዱስ ያሬድም ከዘመረ በኋላ ቅዱስ አቡነ ገሪማ ነጋሲ የላይ ላይ ግብፅ ሰው በሆነው በባሕታውያን አለቃ በአባ ሲኖዳ በአባ መቃርስና በአባ ጳኩሚስ ሥርዓት የመጥምቁ ዮሐንስን ቅናት ስለማድረጋቸው ዋስ የሆኗቸው ዘንድ በአባቶቹ በአባ ጽሕማና በአባ ጰንጠሌዎን ፊት ዜናውን ሰምተው ወደ እርሱ ለመጡት ደጋግ አባቶች ሥርዓተ ምንኩስናን ፈጸመላቸው። ሥርዓተ ምንኩስናንን ከፈጸመ በኋላ የእያንዳንዱን ስም እንዲህ ብሎ ሰየመ። በደልንና በቀልን የሚተው አባ ሳሙኤል፣ አለታማ ድንጋይን የሚሰነጥቅ አባ ፊቅጦር፣ የሚያገሳ አንበሳ ባሕርንም በቃሉ የሚገስጽ አባ ጴጥሮስ፣ እባብን በቃሉ የሚገድል አባ ጳውሎስ፣ ለእሳት ፍህምና ለአባቶች መነኮሳት አገልግሎት የሚሆን እንጨትን ለቅሞ ተራራ የሚያህል የሚሸከምና በገድል ጸንቶ የሚኖር ስምዖን፣ አባ ዮሐንስ፣ አባ ያዕቆብ፣ አባ ፊልጶስም ብሎ ሰየማቸው። እነዚህም ሁሉ እርሱ ያነጻትን ቤተ መስቀል መደራ የተባለች ቤተ ክርስቲያንን ዘወትር የሚቀድሱባት ናቸው። ዕጣን የሚያጥንባትም የአርያም ካህን ሱራፊ ብሎ ሰየመው። ቤተ መቅደሱንና ቄፋዝ በተባለ ወርቅ የተሰራችውንም በአፍአ የምትገኝ መሰወሪያውንም መክፈቻ ይዞ የሚጠብቃትም ዘሩፋኤል ብሎ ሰየመው። የቅዱስ አባ ገሪማ ልጆች ለሚሆኑ ለእነዚህ አባቶች ቤተ መቅደሱና መሰወሪያው ቦታው በሆነች በቤተ መስቀል መደራ በተባለች በዚህ ዕለት ሥርዓተ ምንኩስናን በፈጸመላቸው ጊዜ መንፈስ ቅዱስ ወረደላቸው። ከንጹሕ ወርቅ የተሰራና የሚንሿሿ ድምፁም ከሩቅ የሚሰማ መርገፍ ነበራት። ብፁዕ የሚሆን ነጋሲ የአቡነ ገሪማም ሥርዓተ ምንኩስናውን ከፈጸመ በኋላ የወርቅ መስቀሉና የወርቅ ጻሕሉን ወሰደ። በእርሱ ላይም አለቆቻቸው ሚካኤልና ገብርኤል ሩፋኤልም እንደሆኑ መላእክት የሚተዉ ልጆች ያዘጋጁትን መስዋዕት አኖረ። መላእክት ብፁዕ ነጋሲ አባ ገሪማ ሆይ ስለ ክብርህ ቀድሞ በሹመትህ ጊዜ የተቀበልካቸውን የመሠዊያ ንዋያተ ቅድሳት የወርቅ ጻሕልና የወርቅ ጽዋ የወርቅ ዕንቁ መስቀል ተቀበል አሉት። በዚህም በትረ መስቀል መደራ ቤተ መስቀል ትባላለች። ጌታችን ኢየሱስ ክርስቶስ በዚህ ዕለት መጋቢት 17 ቀን በዕለተ ዓርብ የቁርባን ቅዳሴን አደርግ ብሎሃል አሉት። አሁንም ቤተ መስቀል የተባለች መደራ ገዳም ትቀደስ ዘንድ 8 ቅዱሳን አባቶችን ወንድሞችን አመጣልሃለሁ። የመላእክት አለቆች ይህን ከነገሩት በኋላ ሁላቸው 8 ቅዱሳን አበው መጡ። ያን ጊዜ ቅዱስ አቡነ ገሪማ፣ አቡነ ጽሕማ፣ አቡነ ጰንጠሌዎንና አቡነ ጉባ እየተራዱት ቅዳሴን ቀደሰ። ሌሎችም የቀሩት ምስጢረ ቁርባንን ለመፈጸም ከቅዱስ አባታችን ገሪማ ልጆች ስማቸውን የጠራቸውና በአባታችን እጅ የመነኮሱ ነበሩ። ቅዱሳን አባቶች ሥርዓተ ቅዳሴን ከጀመሩ በኋላ ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በፍጹም ፈቃዱ የአክሱም ካህን ቅዱስ ያሬድን አመጣው። ከፍ ባለ ድምፅ መስቀል ለዓለም ሁሉ ብርሃን ነው፣ ለሕዝበ ክርስቲያን ሰላምን የሚያድል የሚሰጥ መስቀል የቤተ ክርስቲያን መሰረት ነው እያለ እየዘመረና እያመሰገነ የአክሱም ካህን ቅዱስ ያሬድ ከ9 ቅዱሳን መካከል ገብቶ አንድ ሆነ። የአንተ በሚሆን በባህሪ ሕይወት መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን፣ የመንፈስ ቅዱስ ጸጋን በእኛ ላይ ላክልን ከሚለው ጸሎተ ፈትቶ ደረሱ። ያን ጊዜ ራሱ ጌታችን ኢየሱስ ክርስቶስ ብርሃን እንደ ሸማ ተጎናጽፎ ወረደ። በመሠዊያም ላይም ቁሞ ለአቡነ ጽሕማና ወዳጁ ለሆነ ለቅዱስ አባታችን ለገሪማ ነጋሴ ተገለጠላቸው።
ዳግመኛም ሁላቸውም ቅዱሳን አበው ሁሉም የምንኩስና ሥርዓትን የፈጸሙ የጻድቁ ገሪማ ልጆች በክብር ባለቤት በጌታችን ኢየሱስ ክርስቶስ በከበሩ እጆቹ ቁርባንን ቆረቡ። ይህንም ምስጢር የሚናገር ቁርባን ከቆረቡ በኋላ ጌታችን ቅዱስ አቡነ ገሪማን ና ወደ እኔ ቅረብ አለው። ያን ጊዜ እየፈራና እየተንቀጠቀጠ ወደ ጌታችን ኢየሱስ ክርስቶስ በፍጥነት ቀረበ። ጌታችንም ደስ ብሎት ወዳጅ ብፁዕ ገሪማ ነጋሲ ሆይ ለሚመጣ ትውልድ ለምልክት ምስክር የሆን ዘንድ ሥጋዬና ደሜ የሚሰዋበትን ይህን የወርቅ መስቀልና የወርቅ ጻሕል አስቀምጥ አለው። እሊህም የወርቅ መስቀልና የወርቅ ጻሕል፣ የወርቅ ጽዋ፣ አዚዮስ፣ ወኦ፣ አህያ፣ ሸራያ፣ ኤልሻዳይ የሚል ጽሕፈት ነበራቸው። ይኸውም አጋንንትን የሚያሳድድ ነው። በዚህም በከበሩ ንዋያተ ቅዱሳት ደብርህና ሀገርህ ወደ ቤተ መስቀል መደራ ቤተ መስቀል ትባላለች። ይህንንም ከነገረ በኋላ ባረከው። ስሙንም ለሚጠሩ መታሰቢያውን ለሚያደርጉ በጸሎቱ ለሚታመን ቤተ መቅደሱን ለሚያነጽ ሁሉ የዘላለም ቃል ኪዳን ሰጠው። አባቶች ቅዱሳን የቅዳሴ ስርዓትን በፈጸሙ ጊዜ 9ኙ ቅዱሳን ከብፁዕ አባታችን ገሪማ ቤተክርስቲያን ወጡ። ቤተ መስቀል የተባለች መደራንም ባረኳት። መጋቢት 17 ቀን ስለቀደሰባቸው የወርቅ ጽዋ ከአክሱም ካህን ከቅዱስ ያሬድ ጋር ምስክር ሆኑ። በረከታቸው ከሁላችን ጋር ትኑር ለዘላለሙ አሜን። መስዋዕት ተዘጋጅቶ የወርቅ መስቀልን ከጻሕልና ከጽዋ ጋር ለአሳየ ወይም ለገለጠ ተአምር ሰላምታ ይገባል። አባት ሆይ በጸሎት ይህ ሁሉ ተገለጠ። አባ ገሪማ ሆይ በተአምር ይህን አሳየ። በመጀመሪያ ተአምርህም እጽዋትን አሸሸ። በወርሃ መጋቢት የሚነበብ የጻድቁ አባታችን ገሪማ ገድል ከዚህ ላይ ተፈጸመ። የጻድቁ ረድኤት በረከት በሁላችን ላይ እጥፍ ድርብ ሆኖ ይደር። በአማላጅነታቸው ይማረን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።